ዛሬ እዚህ የተገናኘነው የ2017 ትምህርት ዘመን የ8ኛ ክፍል ከተማ አቀፍ መልቀቂያ ፈተና ሰኔ 3 እና 4 መሰጠቱ ይታወሳል። ይህን መሰረት በማድረግ ቢሮ በልዩ ትኩረት የተማሪዎችን የወላጆችን ፍላጎትና ጉጉት መሰረት ባደረገ መልኩ በልዩ ሁኔታ ሌት ተቀን 7/24 በመስራት የትምህርት ዘመኑን የ8ኛ ክፍል መልቀቂያ ፈተና ካለቀበት ዕለት ጀምረን ስንሰራ ቆይተናል። እነሆ ዛሬ አገባደን አጠናቀን ይፋ ለማድረግ ዛሬ ተገናኝተናል። እንኳን ደህና መጣችሁ ለማለት እወዳለሁ። ተማሪዎችም ወላጆችም በጉጉት ሲጠብቁ የነበሩ እንኳን ደስ ያላችሁ ለማለት እፈልጋለሁ። በአጠቃላይ በዚህ የትምህርት ዘመን ውስጥ የ8ኛ ክፍል መልቀቂያን ፈተና በተመለከተ ወደ 70,525 ተማሪዎች በፈተና ስርዓት ውስጥ አልፈዋል። በዚህ ውስጥ እንደየ ሁኔታው የቀን የመንግስት 36,869፣ የቀን የግል ትምህርት ቤት ላይ የተማሩ 27,248፣ የመንግስት የማታ ደግሞ 4,952፣ የግል የማታ 395፣ የርቀት ተማሪዎች ደግሞ 859፣ የግል ተፈታኝ ደግሞ 202፣ በድምሩ 70,525 ለፈተና ተቀምጠዋል ማለት ነው። በአጠቃላይ በዚህ ፈተና ሂደት ውስጥ የማለፊያ ነጥብ 50 እና ከዛ በላይ ያመጡ ተማሪዎች ወደሚቀጥለው ትምህርት እርከን ወይም ወደ 9ኛ ክፍል እንዲያልፉ ተወስኗል። አካል ጉዳተኞች ደግሞ የተለያየ አካል ጉዳት ያለባቸው የልዩ ፍላጎት ተማሪዎቻችን ደግሞ 45 እና ከዛ በላይ ያመጡ ተማሪዎች ወደ ቀጣይ ትምህርት እርከን እንዲያልፉ የቢሮ የጠቅላላ ካውንስል ወስኗል ማለት ነው። በአጠቃላይ በዚህ ዓመት 2017 ትምህርት ዘመን ከተፈተኑት ውስጥ 50 እና ከዛ በላይ አምጥተው ወደሚቀጥለው ትምህርት እርከን ውስጥ ያለፉ ተማሪዎች ብዛት 62,639 ሲሆኑ በአጠቃላይ በፐርሰንት ሲሰላ 88.8% 50 እና ከዛ በላይ አምጥቶ ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። በዚህ ዘመን 88.8% ወይም 89% 50 እና ከዛ በላይ ያመጣበትን ሂደት አጠቃላይ ሁኔታ ወደ ኋላ መለስ ብለን ስንመለከት 50 እና ከዛ በላይ ያመጣ ተማሪ ቁጥር ከ2010 በተለይም ደግሞ ከለውጥ ጊዜ በኋላ በተደረጉ ልዩ ትኩረት በትምህርት ሴክተር ውስጥ የተደረገ ሪፎርም፣ በትምህርት ላይ የተደረገ ያለ ኢንቨስትመንት እና የመንግስትን ልዩ ትኩረት በማግኘቱ በከተማ አስተዳደራችን ከጊዜ ወደ ጊዜ ድራማቲክ የሆነ ለውጦች እየመጡ ማየት ችለናል። እነሆ ዛሬ 89% 50 እና ከዛ በላይ በማምጣት ማለፍ ትልቅ ድል ነው። እንግዲህ ያው የ2017 ቅድም እንዳልኩት 89% 50 እና ከዛ በላይ አምጥተው ወደ የሚቀጥለው ትምህርት እርከን የማለፍ እድል አግኝተዋል ማለት ነው። በዚህ ውስጥ ወላጆች፣ መምህራን፣ ትምህርት አመራሩ እንዲሁም ተማሪዎች ይህን ውጤት በማስመዝገባችሁ የተሰማንን ደስታ በራሴና በትምህርት ቢሮ ስም መግለጽ እወዳለሁ። እንኳን ደስ ያላችሁ ለማለት እፈልጋለሁ። ከዚህ ጎን ለጎን የ2017 ትምህርት ዘመን ውጤትን በተመለከተ መንግስት የተያዙ ትምህርት ቤቶች፣ በግል የሚተዳደሩ እንዲሁም በሌሎች መርሃ ግብሮች ውስጥ የተፈተኑ የተማሪዎችን የውጤት የማለፍ ምጣኔና የውጤት ዲስትሪቢዩሽን አጠር አድርጌ ለመግለጽ እፈልጋለሁ። የመንግስት የቀን ተማሪዎችን በተመለከተ 90.1% ወደ 50 እና ከዛ በላይ የማምጣት አቅም ፈጥረው ወደሚቀጥለው ትምህርት እርከን እንዲያልፉ እድል አግኝተዋል። የግል ትምህርት ቤቶች ደግሞ 97.2% ማደግ ችሏል ማለት ነው። በግልና በመንግስት ትምህርት ቤቶች መካከል የውጤት ልዩነት ከጊዜ ወደ ጊዜ እየጠበበ የመጣበትን ሁኔታና ያሳየናል። ይሄ የሚያሳየው እንግዲህ የስርዓተ ትምህርት ትግበራው የክትትልና የድጋፍ እንዲሁም የትምህርት ልማት ስራችን በልዩ ትኩረት በመሰራቱ ድሮ የነበረው በመንግስትና ግል ትምህርት ቤቶች መካከል ያለ የውጤት ልዩነት አሁን በጣም ወደ 1 ዲጂት ማጥበብ የቻልንበት ደረጃ ደርሰናል። ይሄ ትልቅ ድል ነው ለኛ። በባለፈው ዓመት ብቻ የነበረውን ውጤት ብንመለከት የባለፈው ዓመት የመንግስት 82% ነበር ያሳለፈው፣ ዘንድሮ 90 ሆኗል። የግል ትምህርት ቤቶች ደግሞ 96.1% ነው ያሳለፉት፣ ዘንድሮ 97 አድጓል ማለት ነው። ስለዚህ የ2 ዲጂት ልዩነትን ወደ 1 ዲጂት ማጥበባችን ከዚህ በፊት የነበረውን የግማሽ ልዩነት ዛሬ ወደ ጣት የሚቆጠሩ ልዩነት ማሳደግ ትችለናል። በ6% ብቻ ነው ልዩነታቸውና
ይሄ ለከተማ አስተዳደራችን በጣም ትልቅ ድል ሆኖ አግኝተነዋል። ይሄ በመንግስት ትምህርት ቤቶች እየተደረገ ያለ ኢንቨስትመንት በተማሪ ምገባ፣ በዩኒፎርም እንዲሁም የተለያዩ ትምህርት ቁሳቁስ፣ የትምህርት ማስፋፋት፣ ተደራሽነትና ጥራት ላይ የሰራ ነው። በመምህራንና በትምህርት አመራር ልማት ላይ እየተተገበረ ያለው የተለያዩ መርሃ ግብሮች ያመጣው ለውጥ እንደሆነ ማየትና መገምገም ይቻላል። ይሄንን በቀጣይ የበለጠ አጣጥሞና አቀናጅቶ መሄድ የሚጠይቅ ይሆናል ማለት ነው። በአጠቃላይ በዚህ ያስፈተኑት 656 ትምህርት ቤቶች ናቸው ያስፈተኑት። ከዚህ ውስጥ 276 ትምህርት ቤቶች 100% ተማሪዎቻቸውን አሳልፈዋል። ይህም ቁጥር በጣም ትልቅ ቁጥር ነውና የሚያበረታታ ለቀጣይ ስራዎች ትልቅ ስንቅ የሚሆን ስለሆነ ይሄን ቁጥር የማስፋት ስራ በቀጣይ ትኩረት አድርገን እንሰራለን ማለት ነው። እንግዲህ ሌላኛው መግለጽ የምፈልገው በከተማ ደረጃ ካስመዘገቡ ትልልቅ ቁጥሮች 100% ያሳለፉ ትምህርት ቤቶች ናቸውና የመጀመሪያዎቹ 20 ትልልቅ ቁጥር ያመጡ ተማሪዎችን ወይም ደግሞ ቶፕ 20 ተማሪዎችን ለማውጣት ሙከራ አድርገናል። በዚህ ውስጥ ከ20ዎቹ 13 ተማሪዎች የአዳሪ ትምህርት ቤቶች ላይ የሚማሩ ተማሪዎች ናቸው። 7ቱ ደግሞ ከተለያዩ ትምህርት ቤቶች የወጡ ናቸው ማለት ነው። ስለዚህ አዳሪ ትምህርት ቤት ላይ ያደረግን ያለነው ስራ እና ኢንቨስትመንት የመማር ማስተማር ሂደት ትልቅ ውጤት ማስመዝገብ እንደሚችል አሳይቶናል። አዳሪ ትምህርት ቤቶቻችን ባለፉት ዓመታት በተለይ 12ኛ ክፍል 100% በማሳለፍ ይታወቃሉ። የ8ኛ ክፍልን ደግሞ በዘንድሮ ዓመት የመጀመሪያ ጊዜ ያስፈተኑት ከ7ኛ ክፍል ጀምሮ እንዲያስተምሩ በማድረጋችን የመጀመሪያ ተፈታኞች ናቸው። ካሉት 20 ትልልቅ ነጥብ ካመጡ ተማሪዎች ውስጥ 13ቱ የአዳሪ ትምህርት ቤት ተማሪዎች ናቸው ማለት ነው። እንግዲህ እነዚህ ትምህርት ቤቶች ልምድ የሚቀሰምባቸው፣ ምርጥ ተሞክሮ የሚወጣባቸው፣ የትምህርት ጥራት ማረጋገጥ የሚችሉ ማሳያ ተቋማቶች ሆነው ያገለግላሉ። በሁለተኛ ደረጃ መልቀቂያ ፈተና ላይ ያገኘነውን ትልልቅ ነጥብ በ8ኛ ክፍል ላይ መድገም ችለናል። ይሄ የትምህርት ቤቶችን በልዩ ሁኔታ መደራጀታቸው፣ በልዩ ሁኔታ መተዳደር መቻላቸው ያመጣው ለውጥ እንደሆነ ያሳያልና ይሄም እጅግ አበረታች የሆነ ውጤት መሆኑን ለማየት ችለናል ማለት ነው። በአጠቃላይ ለውጤቱን በምን ምክንያት መጣ ለዚህ በደረጃ ከዓመት ዓመት የተሻለ ያማረ እና የደመቀ ውጤት ለማምጣቱ ምንድናቸው ገፊና ምቹ ሁኔታዎቹ ምንድናቸው የሚሉትን ነገሮች ማየትና መግለጽ እንፈልጋለን። እንደ ቢሮ የተገመገሙና የጋራ ድምዳሜ የደረስንባቸው ጉዳዮች ናቸው። የመጀመሪያው ከተማ አስተዳደሩ ለትምህርት የሰጠው ትኩረት አስፈላጊ የሚባል በጀት መበጀቱ አስፈላጊ የሆነ አቅጣጫና አመራርን በመሰጠቱ ምክንያት የመጣ እንደሆነ በዚሁ አጋጣሚ መግለጽ እፈልጋለሁ። በትምህርት ቤቶች ምገባ መርሃ ግብር መጀመራችን በተለይ 50 እና ከዛ በላይ ያመጡ ተማሪዎች 50% እንኳን ማሳለፍ የተቻለው እንደዚህ አይነት የተማሪዎች ምገባ፣ የተማሪዎች ዩኒፎርም፣ የተማሪዎች መማሪያ ደብተር፣ የመማሪያ መጽሐፍቶችን በበቂና በበቂ ቁጥር ተደራሽ ማድረጋችን ጥራቱን የጠበቀ የመማሪያ መጽሐፍትና የመማር ማስተማር ሂደት የስርዓተ ትምህርት ትግበራ በመኖሩ ምክንያት መምጣቱ ይሄንን አጠናክሮ መቀጠል እንዳለብን እንደሚያሳይ፣ ስለዚህ ኢንቨስትመንቱ በአጭር ጊዜ ውስጥ ውጤት እያፈራ ሪተርን እያገኘን መሆኑን የሚያሳይ ነው። የመማሪያና ማስተማሪያ መጽሐፍቶች በበቂ ቁጥርና ጥራት ለተማሪዎች አንድ ለአንድ በማድረሳችን ኳሊቲ ማረጋገጥ የቻልንበት ሁኔታ ስላለ በመንግስትም በግል ትምህርት ቤቶችን ይሄንን ቁጥር ተደራሽ ያደረግንበት ሁኔታ ለውጤት ማማር እና መስተካከል የራሱ የሆነ ትልቅ ድርሻ አለው ብለን ወስደናል። ሁለተኛ በባለፈው ዓመት አጠቃላይ ሁኔታውን ከገመገምን በኋላ በተለይ ሂሳብና እንግሊዘኛ ትምህርት ላይ አነስ ያለ ውጤት በመሆኑ እንግሊዘኛ የማስተማሪያ ቋንቋ ሆኖ ስለሚያገለግል ሁለተኛ ደረጃ፣ ሂሳብ ደግሞ ለሃርድ ሳይንሶች ወይም ለሳይንስ ትምህርቶች መሰረት ሆኖ ስለሚያገለግል ሂሳብና እንግሊዘኛ ላይ በትኩረት ለመስራት የሂሳብና እንግሊዘኛ ስትራቴጂ ነድፈን ወደ ትግበራ በመግባታችን በተግበራ ሂደት ውስጥ ደግሞ የክትትልና ድጋፍ እና እንዲሁም ደግሞ የቁጥጥር ስራ ጠንከር ባለ መልኩ በመሰራቱ ይሄንን ውጤት እንድናመጣ ትልቅ መደላድል የፈጠረ በመሆኑ፣ ሌላው የትምህርት ባለድርሻ አካላቶች በትምህርት ለትውልድ እና በተለያዩ መርሃ ግብሮች ላይ ወላጅ ተማሪ የሚደግፍበትን ሌላውም አካል ደግሞ የመማር ማስተማሩን የትምህርት ቤትን አጠቃላይ አደረጃጀትና አሰራር በሚደግፉበት ሁኔታ ማሳተፋችን ማቀናጀታችንና ተሰናስለን ለመስራት ሁሉንም ዝግጁ ሆኖ ወደ ተግባር እንቅስቃሴ ውስጥ በመግባታችን ለዚህ ውጤት ማማር የባለድርሻ አካላት ሚናና ተሳትፎ ከፍተኛ መሆኑን
አይተናል፣ ገምግመናል። ይህንን አጠናክረን መቀጠል እንዳለብን የሚያሳይ ስራ ተሰርቷል ማለት ነው። ከዚህ ጎን ለጎን የማጠናከሪያ ትምህርቶች፣ የቅዳሜና እሁድ የአፍተር ክላስ ፕሮግራም፣ የተለያዩ ወርክሺት እንዲሁም ደግሞ ለሞዴል ፈተና ያደረግንበት አጠቃላይ የስርዓተ ትምህርት ትግበራ የክትትልና ድጋፍ ስራችን እንዲሁም ተማሪዎችን ለተለያዩ አክቲቪቲዎች ኤክስፖዝ ያደረግንበት ለውጤቱ ማማር ተማሪዎች የተፈታኝነት ስነ ልቦና እንዲኖራቸው በራስ የመተማመን ብቃታቸው እንዲያድግ በራሳቸው ቆመው ራሳቸው መስራት እንዲችሉ ኩረጃን የሚጠየፍ ትውልድ በመገንባት በግብረገብ እና በሌሎች ተጓዳኝ አደረጃጀቶቻችን የሰራነው ስራ ጠንካራ ስለነበረ ይሄ ውጤት መጥቷል። ተማሪዎቻችን በራስ የመተማመን አቅም አድጓል ማለት ነው። እንዲሁም ጎን ለጎን የትምህርት በቴሌቪዥን በሬዲዮ በተለያዩ አማራጮች ለተማሪዎቻችን ተደራሽ ማድረጋችን ተማሪዎች ከትምህርት ቤት ውጪ በትምህርት ቤትም ስለ ትምህርት እንዲያስቡ ስለ ትምህርት ይዘቶችን የሚያቀባበል ሁኔታ አጠቃላይ የመማር ፍላጎታቸው እንዲያድግ ትምህርትን ውጤትን ማረጋገጥ እንዲችሉ የራሳቸው እቅድ እንዲኖር የአራትዮሽ ግንኙነት የጋራ ፊርማ መፈረማችን በወላጅ በመምህር በተማሪና በትምህርት አመራሩ መካከል ያደረግነው ትስስር ይሄም ለውጤት ያበቃን መሆኑን አይተናል፣ ገምግመናል ማለት ነው። ትምህርት ቢሮ እስከ ታችኛው ትምህርት እርከን ድረስ ወይም ትምህርት ቤት ድረስ የነበረን አጠቃላይ ቅንጅታዊ አሰራር በጋራ ማቀድ፣ በጋራ መስራት፣ በጋራ ለውጤት መታተር መልፋት የተደረገው ጥረት አንዱ ለውጤት ያበቃን መሆኑን አይተናል ማለት ነው። በአጠቃላይ እንግዲህ በዚህ ሂደት ውስጥ ይህን ውጤት እንድናስመዘግብ በቀጣይ ደግሞ በትኩረት ለ2017-18 ትምህርት ዘመን አንደኛ በጊዜ ውጤቱን ማውጣታችን ተማሪዎቻችን የክረምት ጊዜያቸውን ለቀጣይ ትምህርት እርከን እንዲዘጋጁ አቅም ስለሚፈጥር ጊዜውን ወቅቱን ከሌሎች የፈተና ውጤቶች ጋር እኩል እንዲወጣ ያደረግንበት ሁኔታ ከዚህ ግምት ውስጥ እንዲገባና ቀጥለው ሳምንት መጀመሪያ ላይ የስድስተኛ ክፍልን ይፋ እንደምናደርግ ስራውን እየሰራን እያጠናቀቅን የምንገኝበት ጊዜ ስለሆነ አሁንም ስምንተኛ ክፍል እንደሰራ ነው ደከመን ሰለቸን ሳንል ውጤቱን ለተማሪዎቻችን እንዲደርስ ተማሪዎቻችን ደግሞ ቅድመ ዝግጅታቸው ለቀጣይ ትምህርት እርከን እንዲረዳቸው በማሰብ በሚቀጥሉት ቀናቶች ውስጥ የሚወጣ መሆኑን በዚሁ አጋጣሚ ማብሰር ወዳለው። በአጠቃላይ በዚህ ሂደት ውስጥ ለተማሪዎች ውጤት ማማር፣ ስነ ምግባር መሻሻል፣ ትምህርት ጥራት እንዲረጋገጥ ሰለቸን ደከመን ሳይሉ ለሰሩ መምህራን፣ ለለፉ ትምህርት አመራሮች፣ ወላጆች፣ ተማሪዎቻችን እና ሌሎች የባለድርሻ አካላት በሙሉ ደግሜ በራሴና በትምህርት ቢሮ ስም አመሰግናለሁ።